ቤተሰብ ዛሬ ምን አይነት ጉድ ነው? ምን አይነት ቀን ነው? በእናታችሁ እንዴ! ሰዓቱ እኮ በኢትዮጵያ ወደ 10 ሰዓት ይሆናል። 10 ከምናምን ነው እንደውም ምን 10 ሰዓት ግርም ብሎኛል። በጣም ርቦኛል። የእውነት የእናታችሁ ቤት ቢሆን ማለት ነው ያገኛችሁትን ቀመስ እያረጋችሁ አሁን ስደት የእውነቴን ነው የምላችሁ እየቻልንም እንችላለን እንላለን እንጂ አንጀታችን እኮ አሯል። በእኔ በኩል ማለት ነው አንጀታችን እኮ ታጥፏል። ምንድነው የሚሻለን? እኔ ቤት ደግሞ የሚያስጠላ ነገር ምን እንደሆነ ታውቃላችሁ? ልጅቷ በጣም ስለምትወደኝ ማለት ነው ከአጠገቤ ያጠፋ የምር እኔ ልጅ አለችኝ እግዚአብሔር ይመስገን የ4 አመት ልጅ አለችኝ። ግን በቃ የልጅ ጭንቀት አሁን ሰው ልጇቸውን ጥለው መጥቶ ማለት ነው ስደት ላይ እንደሚያለቅሱ አልነበርኩም። እግዚአብሔር ይመስገን የእውነት በዚህች ልጅ ብዙ ጊዜ ነው የተጽናናውበት ማለት ነው። ልጄን በቃ እውነት እግዚአብሔር አምላክ ይጠብቃት፣ ጤና ይስጣት፣ ትደግልኝ፣ የእውነት ትደግልሽ በሉኝ እና ብዙ ሐሳቤን ብዙ ጭንቀቴን ብዙ ነገሬን በእውነት በዚህች ልጅ አረስቻለሁ። ምንም የነሱ ልጅ ብትሆንም ማለት ነው እኔ ነኝ ያሳደግኳት። ገና ጩጬ እያለች በሳምንት ነው የሰጠችኝ ሴትዮዋ ማለት ነው። ሂጂ በቃ ይበቃሻል። በቃ እንደዚህ አሁን እኔ ስልክ ሳወራ በቃ እንደዚህ ዞን ታውቃለች ደግሞ ሂጂ እና አታስወራኝም። በቃ ቅፌ ውስጥ እንድትቀመጥ ነው የምትፈልገው እና እኔ ደግሞ አላስቀምጣትም። ለምን አሁን እንደዚህ አሁን የነሱን ልጆችን በቪዲዮ መቅረጽ የተከለከለ ነገር ነው። በዛ ላይ እናቴ እኔ መኖር ፈልጋለሁ፣ ሰርቼ ተለውጬ ወደ ልጄ በሰላም መሄድ ፈልጋለሁ እና ምን ነበር ልል የነበረው ሐሳቤን ሁሉ አጠፋችብኝ የምር። እና ምግብ ነበረ ያልኩት እኛ ቤት ማለት ነው። የእውነቴን ነው የምላችሁ 1 2 ተብሎ ማለት ነው 8 ካሜራ አለ። ኩሽና ላይ አለ፣ መተላለፊያ ላይ አለ። እኔ ክላስ ብቻ ነው ካሜራ የሌለው እንጂ ሙሉ ቤት ውስጥ ካሜራ አለ። አሁን እኔ ስንት እንደምጎርስ ሳኔ ላይ ሁላ ስንት ማንኪያ እንደማደርግ ታውቃለች። ገብቶሻል? እነሱ እንግዲህ ከኛ ይልቅ ራሱ ማለት ነው ቆሻሻ ላይ ሲጣል ደስ ነው የሚላቸው። አንቺ በቃ አለ አይደል ይሄ ምን ነበረ አሁን ኢትዮጵያ ላይ የገባው ማለት ነው ይሄ ዝም ብሎ ሰው የሚያስተናግደው የእውነት እንደሱ ብሰሪ ራሱ ደስ ነው የሚላቸው። እኔ እንጃ ለምን ይሄን ያክል እነሱ ምግብኛ ስንበላ እነሱን እንትን እንደሚላቸው እኔ ግራ ነው የሚገባኝ። እና እስካሁን ድረስ ቁርስ ቅድም እውነት ምን ነበር የበላሁት? ንስካፌና ክብዝ ነበር ጠቅልዬ የበላሁት። አስባችሁታል? እሱን በልቼ ስራ ስሰራ አሁን እንግዲህ ሰዓቱ ይሄን ደርሷል። ገና ማጥበው ልብስ አለ፣ ገና ምተኩሰው አለ፣ ገና ስንትና ስንት ስራ አለ። እሷ እየሄደች እየመጣች እየጎረሰች ልጆቿ እንደሆኑ እንግዲህ በቻርጅ ነው መሰለኝ የሚሰሩት አላቅም። ህፃናት ናቸው። በዛ ላይ ደግሞ ምግብ መብላት ብዙም እንትን አይሉምና ምግብ እነሱም አይፈልጉም። ትንሽ ነገር ከበሉ በቃቸው። እኔ እናቴ እኔ ስራ ላይ ነው የምውለው። ሰራለሁ። ካልሰራው እንግዲህ ደሞዜ የለ። ደግሞ ካልበላው እንዴት ነው የምሰራው? አሁን ርቦኛል ልበል ወይስ እውነትም እነሱን ልጠብቅ? ምንድነው የሚሻለኝ? በእናታችሁ ፕሊስ ንገሩ። ሁሉም ቤት እንደዚህ ነው። ለምን 6 ሰዓት አይሆንም? ለምን 7 ሰዓት አይሆንም? እነሱ እስከሚበሉ ድረስ መጠበቅ ዝም ብዬ ማለት ነው። ወራ አንጀታችንስ እንዴት ይቻል? ጮጋራችንስ እንዴት ይቻል? በእናታችሁ
አይ ነው የሁሉም ሰው አትራቢ አንስተሽ ቢ ምናምን ልትሉን ትችላላችሁ፣ ግን በቃ እንጃ ውስጤ ብዙም ደስተኛ አይደለም። የእውነት አሁን ራሱ እንዴት እየራበኝ እንደሆነ ብታውቁ።